እግር ኳስ በታክቲክ ብቻ የሚመራ ጨዋታ አይደለም። እንደ ቼዝ ስፖርት የጠጠር ስልት ዕውቀት ብቻም አይጠይቅም። እምነት፣ ትዕግስትና ፍጹም ቁርጠኝነትን የሚጠይቅ እንቆቅልሽ ነው እንጂ። ይህንን እንቆቅልሽ ለመፍታት ደግሞ እንደ ሚካኤል አርቴታ ያለ ሕይወታቸውን ለእግር ኳስ የሰጡ የትናንሽ ዝርዝር ጉዳዮች ትኩረት የማይንቁ አንድ ለአንድ ሰው አስተዳደር ላይ የተካኑ ሰዎች ያስፈልጋሉ። ዛሬ የአርሰናል ስም ወደ ታላቅነት የመለሰው ይህ ስፔናዊ መሪ በአንድ ወቅት ክለቡ በታሪክ አስከፊ ቀውስ ውስጥ በነበረበት ወቅት ሂደቱን እመኑኝ ወይም ትረስት ዘ ፕሮሰስ የሚል መፈክር ይዞ መጣ። ብዙዎች ሳቁበት፣ አንዳንዶችም ተጠራጠሩት። ነገር ግን እርሱ የተናገረውን የሚያውቅ የባርሴሎና ላማሲያ ፍልስፍና የሰረጸበትና የፔፕ ጋርዲዮላ ቀኝ እጅ የነበረ ድንቅ አእምሮ ነው። ለመሆኑ ይህ ስልጡን አሰልጣኝ ከስፔኗ ሳን ሴባስቲያን ተነስቶ የኤቨርተንና የአርሰናል የሜዳ ላይ ጀግና በመጨረሻም የአውሮፓ እግር ኳስን ከሚያናውጡ ታክቲሽያኖች አንዱ ለመሆን እንዴት ቻለ? በዚህ ቪዲዮ ሙሉ የህይወት ታሪኩን እንቃኛለን። ለፋኖስ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ሚካኤል አርቴታ አማርቲያን የተወለደው እንደ አውሮፓውያን አቆጣጠር መጋቢት 26 ቀን በ1982 በሳን ሴባስቲያን ስፔን ነበር። ገና በልጅነቱ እግር ኳስ ህይወቱ ሆነ። በአንቲያጉዋኮ በተሰኘ የአካባቢ ታዋቂ የወጣቶች ክለብ ውስጥም ሲጫወት ከአንድ ሌላ የወደፊት የዓለም እግር ኳስ ኮከብ ጋር የቅርብ ጓደኛ ሆነ። እርሱም ዣቪ አሎንሶ ነበር። ሁለቱ ሕፃናት በሳን ሴባስቲያን የባህር ዳርቻዎች ላይ የሮጡ አንድ ቀን በሊቨርፑልና በኤቨርተን መርሲሳይድ ደርቢ ላይ ባላንጣ ሆነው እንደሚገናኙ አላወቁም ነበር። የአርቴታ ብቃት የላቀ ስለነበረ ገና በ19 ዓመቱ የዓለማችን ምርጡ የአካዳሚዎች መገኛ ወደ ሆነው የባርሴሎና ላማሲያ ክለብ አመራ። እዚያም እንደ ፔፕ ጋርዲዮላ ያሉ የክለቡ የታላላቅ መሪዎች በቅርብ የመመልከት ዕድልን አገኘ። ሆኖም በወቅቱ የባርሴሎና አማካኝ ክፍል በከዋክብት የተሞላ በመሆኑ አርቴታ ወደ መጀመሪያው ቡድን ማለፍ ከባድ ይሆንበት ነበር። አርቴታ ዕድሉን ፍለጋ መሰደድን መረጠ። መጀመሪያ በውሰት ወደ ፈረንሳዩ ፒኤስጂ አቀና። እዚያም ከማን ጋር ተጫወተ መሰላችሁ? ከታላቁ ሮናልዲኒዮ ጋር። አርቴታ በፓሪስ በነበረው ቆይታ የሜዳ ላይ ብስለቱን አሳየ። በመቀጠልም ወደ ስኮትላንዱ ሬንጀርስ አምርቶ የሀገር ውስጥ ዋንጫዎችን ለማሸነፍ ቻለ። ለጥቂት ጊዜ ወደ ትውልድ ሀገሩ ሪያል ሶሴዳድ ቢመለስም እውነተኛ ማንነቱ ያገኘው ግን በዓለማችን ፈታኝ በሆነው የእንግሊዝ ፕሪሚየር ሊግ ነበር። እንደ አውሮፓውያን አቆጣጠር በ2005 ዴቪድ ሞየስ አርቴታን ወደ ኤቨርተን አመጣው። በጉዲሰን ፓርክ አርቴታ የቡድን ሞተር ሆኖ ቆየ። በኳስ ቁጥጥር፣ በፍጹም ቅጣት ምቶችና በክህሎቱ የኤቨርተን ደጋፊዎችም የልብ ትርታ ለመሆን ጊዜ አልፈጀበትም ነበር። ለ6 ዓመታት በኤቨርተን በቆየባቸው ጊዜያት የክለቡ የዓመቱ ምርጥ ተጫዋችም ተብሎ በተደጋጋሚ ተመርጧል። ነገር ግን አርቴታ ትላልቅ ዋንጫዎችን የማሸነፍና በትልቅ መድረክ የመጫወት ህልሙ አሁንም አራቅበትም ነበር። ነሐሴ 2011 አርሰናል በታሪኩ አስከፊ የሚባለውን የ8-2 ሽንፈት በማንቸስተር ዩናይትድ አስተናገደ። ክለቡ መሪ፣ ልምድና መረጋጋት ያስፈልገው ነበር። አርሴን ቬንገር በአስቸኳይ የስልክ ጥሪ ሚካኤል አርቴታን ወደ ኤምሬትስ አስመጡት። አርቴታ ለአርሰናል አማካኝ ክፍል መረጋጋት ብቻ ሳይሆን መሪነትንም ሰጠ። ብዙም ሳይቆይ የቡድኑ ካፒቴን ሆነ። በሜዳ ላይም ሆነ በሳሪው ክፍል ውስጥ ተጫዋቾችን የማስተካከል የታክቲክ መመሪያዎችን የመስጠት ብቃቱ እግር ኳስን ገና በተጫዋችነቱ እያሰለጠነ እንደሚኖር ያሳይ ነበር። በአርሰናል ቤት 2 የኤፍኤ ካፕ ዋንጫዎችን ካነሳ በኋላ በአውሮፓውያን አቆጣጠር በ2016 በክብር ከተጫዋችነት ዘመኑ ተሰናበተ። ነገር ግን ይህ የአንድ ምዕራፍ ማብቂያ እንጂ የታሪኩ ማጠቃለያ አልነበረም። ተጫዋችነቱን እንዳቆመ የአርቴታን የአሰልጣኝነት እምቅ አቅም የተረዳው ፔፕ ጋርዲዮላ በማንቸስተር ሲቲ የእርሱ ረዳት አሰልጣኝ እንዲሆን ጋበዘው። ይህ ለአርቴታ የአሰልጣኝነት ዩኒቨርሲቲው ነበር። በማንቸስተር ሲቲ በነበረው የ3 ዓመት ተኩል ቆይታ አርቴታ የጋርዲዮላ ቀኝ እጅ ለመሆን በቃ። የተጫዋቾችን ግለሰባዊ ብቃት በማሳደግ በተለይም ራሂም ስተርሊንግና ሌሮይ ሳኔ ያሉ ተጫዋቾችን ወደ ከዋክብትነት በመቀየር ረገድ
ስሙ ናኘ። ሲቲ የፕሪሚየር ሊጉን ታሪክ ሲያድስ አርቴታው ከጀርባው የነበረው ዋናው ቀማሪ ነበር። ሆኖም በትልቅ የችግር ማዕበል ውስጥ የነበረው የልብ ክለቡ አርሰናል ዳግም ጥሪ ያቀረበለት። ታህሳስ 2019 አርሰናል በጥልቅ ቀውስ ውስጥ ነበር። ኡናይ ኤምሬ ተሰናብቷል። ስቴዲየሙ ባዶ ሆኗል። ደጋፊው ተስፋ ቆርጧል። በዚህ መሃል ነው አንድ ወጣትና ልምድ የሌለው አሰልጣኝ የክለቡን መሪነት የተረከበው፣ ሚካኤል አርቴታ። ሂደቱን እመኑ ትረስት ዘ ፕሮሰስ የሚለው መፈክርን ይዞ ወደ ፈራረሰው አርሰናል ብቅ ብሎ ታየ። ቡድኑ በውስጣዊ ዲሲፕሊን እጥረትና ውጤት በማጣት እየማቀቀ በነበረበት ሰዓት በመጀመሪያው የውድድር ዘመን የኤፍኤ ካፕ ዋንጫን ቢያሸንፍም ቀጣዮቹ 2 ዓመታት ግን የፈተና እሳት ነበሩ። አርሰናል 8ኛ ደረጃ ላይ ሲያጠናቅቅ አርቴታ ይባረር የሚሉ ድምጾች በረከቱ። በ2020-21 እና በ2021-22 የውድድር ዘመን አርሰናል ክፉኛ ተንገዳገደ። በሊጉ 8ኛ ደረጃ ይዞን ማጠናቀቅ አልፎም ተርፎ በ2021 እና 22 የውድድር ዘመን መጀመሪያ ላይ ሶስቱንም የመጀመሪያ ዋንጫዎች ተሸንፎ ምንም ጎል ሳያስቆጥር የሊጉ ግርጌ 20ኛ ላይ ተቀምጦ ነበር። በወቅቱ አርቴታ አውት የሚለው ሃሽታግ ዓለምን አጥለቅልቆት ነበር። ነገር ግን ቦርዱ አርቴታን ማመኑን ቀጠለ። የቶተናም ደጋፊዎችና የሌሎች ክለብ ደጋፊዎች አርሰናል ባንተር ክለብ እያሉ ያፌዙበት የነበረው ወርቃማው ጊዜ። ነገር ግን አርቴታ የማያወላውል እቅድ ነበረው። ባህል ከታክቲክ ይቀድማል አለ። ከፍተኛ ተከፋይ የነበሩትን ለክለቡ የማይፋለሙትን እንደ ኦባሜያንግ ያሉ ከዋክብትን ከቡድኑ አባረረ። በምትኩም ቡካዮ ሳካ፣ ማርቲን ኦዲጋርድ እና ገብርኤል ማርቲኔሊ ዙሪያ አዲስና ወጣት ስብስብን ገነባ። ለደጋፊዎችም አንድ መልእክትን አስተላለፈ። ሂደቱን መኑት፣ ትረስት ዘ ፕሮሰስ። ያ ሂደት ግን ብዙ ጊዜና ትዕግስት የሚያስፈልገው ነበር። አርሰናል ወደ አሸናፊነት ቢመለስም ወደ ዋንጫ የሚያደርገው ጉዞ አልጋ ባልጋ አልነበረም። ሊጉን ለረጅም ቀናት መርቶ ዋንጫ ለማንሳት በፕሪሚየር ሊግ ታሪክ የአርሰናልን ያህል ያደረገ ክለብ የለም። በ2022-23 ሆነ በ2023-24 አርሰናል ሁልጊዜ ለዋንጫ ተቃርቦ በማንቸስተር ሲቲ ይበለጣል። ደጋፊዎች ሂደቱ መቼ ነው የሚያበቃው ማለት ጀምረዋል። አርቴታ ቡድኑን ከአማካኝ ደረጃ ወደ ወርልድ ክላስ ደረጃ አሳድጓል። ነገር ግን የመጨረሻውን መስመር ማለፍ ትልቅ ፈተና ሆኖበታል። አርቴታ ግን ደጋፊውን ኖርዝ ለንደን ፎሬቨር የተሰኘውን ውብ ዜማ እያዜሙ በተስፋ እንዲደግፉት ለደጋፊው ጥሪ ማቅረቡን አላቆመም። አርቴታ በዝውውሮች ቡድኑን አጠናክሮ በከፍተኛ ወኔ በ25 እና 26 ቡድኑን አዘጋጀ። ውሎ ውሎ ወደ ቤት፣ ኑሮ ኑሮ ወደ ሞት እንዲል አርሰናልም በመጨረሻ ምስጋና ለታክቲሽያኑ ይግባና ዛሬ ያ ሁሉ ልፋት፣ ያ የደጋፊ በመገፋት ውስጥ ሆኖ ተስፋ ለመቁረጥ ፍሬ አፈራ። አርሰናል ከአውሮፓ ክለቦች ሁሉ አስፈሪ ማራኪ የእግር ኳስ ዘይቤ የሚጫወትና ከማንቸስተር ሲቲ ጋር ለዋንጫ እኩል የሚፋለም ብርቱ ቡድን አድርጎታል። ይህም ታላቅነት በዋንጫዎች መድመቅ ጀምሯል። ከሳን ሴባስቲያን የባህር ዳርቻዎች እስከ ኤምሬትስ ስታዲየም የክብር ወንበር የሚካኤል አርቴታ ጉዞ በትዕግስት በጠንካራ ዲሲፕሊንና በእውቀት የተሞላ ነበር። እርሱ ተራ አሰልጣኝ አይደለም፣ የባህል አናጺና የተጫዋቾች መሪ እንጂ። የአርቴታ ታሪክ ገና አላለቀም። ወደፊት ብዙ ድሎችና ዋንጫዎችን ለንደን ላይ እንደሚስል ጥርጥርም የለውም። የመምህሩ ፔፕ ከአሰልጣኝ ገለል ማለት ቀጣይ ጊዜያት የስፔናዊው ጊዜ መሆኑን አመላካች ይሆንን? እናንተስ ስለ ሚካኤል አርቴታ የአሰልጣኝነት ፍልስፍና ምን ታስባላችሁ? አርሰናል ወደ ቀድሞ ታላቅነቱ ሙሉ በሙሉ መመለስ ችሏልን? አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክና ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ እንደዚህ አይነት አስደናቂ ታሪኮችን ማግኘት ትችላላችሁ። ቸር ቆዩ።